እግዚአብሔር የተረገመ ልጅ ከሚሰጣችሁ ልጅ አይስጣችሁ። እኔ እጄ ነው እንደዚህ ዘርግቼ አሜን ያልኩት። እንደዚህ ዘርግቼ ነው። እግዚአብሔር የተረገመ ልጅ ከሚሰጥ ልጅ አይስጣት። እዚህ ቤት ልጅ ልጅ ያለው እግዚአብሔር ልጆቹንም አሁን የሚያሳድጋቸው ግን በዚህ ደረጃ መጥፎ ነው እንዴ እስከምትል ድረስ መክሬ ያቃተኝ 2 ወንዶች ልጆችና 1 ሴት ልጅ አለ። አንዱም እንኳን ምናልባት የኔ ችግር የጭንቅላት ችግር ከሆነ ጉዳዩ ይሄ ነው ብሎ እኔም ራሴ ማመን እስከሚከብድ አንዳንዴ የእግዚአብሔር ቁጣ ነው እስከምትሉ ድረስ በጣም ብዙ ነገር ፊል አድርጌያለሁ። ባይዞ እሱ ሲያወራ አንዳንዴ መሰላችሁ ፕራክቲካሊ ህመሙን የሚያውቀው ሰው ሲያወራና ህመሙን የማያውቅ ሰው ሲያወራ እኩል። በጣም የሚያሳዝነው ሌላ የመጨረሻ ታሪክ ደግሞ ልንገራችሁ። ያቺ ሚስቱ ሞታለች። በጣም ህይወቱን ደግሞ በእንባ እንዲሞላ የሚያደርገው ደግሞ ያቺ የመጀመሪያ እንደ እናት እንደ እህት እንደ ጓደኛ ልጅ የምታስረሳ ሴት ናት። የሚገርም ስብዕና ያላት፣ የሚገርም እርጋታ፣ የሚገርም ሞያ፣ የሚገርም ጨዋነት፣ የሚገርም ታማኝነት ያላት ሴት ነች። ይሄንን ነው ትቼ ሚስቴ ላይ ወስልቼ ከዛ በኋላ ልጄ እኔ በነገራችን ላይ የሰው ትዳር የምታማግጡ ሰዎች አስቡ። አንደኛ በልጅም አትባረኩ። አንድ ሴትና 2 ወንዶች ወልዳለች ግን አልተባረኩ። ራሷ አባትየው ነው የሚናገር። በህይወቴ ሰው የተረገመ ሰው ቢባል ብትል የኔ ልጆች ናቸው። ተናግረ የማይሰሙ ድንጋይ። ትምህርት ቤት ስንት ቀን ወላጅ እንደሄድኩኝ እና ምንድነው ነጥቤ ባጭሩ ልጅ በትዳር ውስጥ አግብታችሁ እግዚአብሔር ካልሰጣችሁ ይሄንን አያድርግባችሁ። የምትችሉትን በህክምናው ዓለም ወንድ ልጅ ከሆንክ ባንተ ችግር መቼም እሷ መለማመ አንተ ካልፈለግ እሷ ልትፈልግ ትችላለች። ተከታተል። እኔ አንዳንድ ወንዶች ይገርሙኛል። መውለድ እየቻለ መከታተል አይፈልግም። መውለድ እየቻለ ህክምናው መከታተል አይፈልግም። ኦቨር ግን ሄዳችሁም ያናል በጣም አደጋ። አሁን ለምሳሌ አንዳንድ በጣም ከበድ የሚሉ አሉ። ህክምና ላይ ያሉ ሰዎች የሚያውቁ ሰዎች አሉ። በጣም ከበድ ያለ ሪስክ ወስደው ልጅ የሚወልዱ ሰዎች። ያ ፌር ነው ብዬ አይደለም። ሙያተኞቹ እዚህ ላይ ኮመንት ሊሰጡት ይችላሉ። በተቻለ መጠን ግን በህክምና ሴቷ መከታተል ከቻለ ብትከታተል ችግር የለም። ወንዱ መከታተል ከቻለ ቢከታተል በራሱ ችግር የለም። ነገር ግን